በወቅቱ በአማራ ክልል ውስጥ የሚታየውን የሰለጠነ የሰው ኃይል እጥረት ለመሙላት የአቅም ክፍተቶችን እየለየ በስልጠና ምክር አገልግሎትና በጥናትና ምርምር ችግሮችን በመቅረፍ በክልል ውስጥ በቂ ልማትና መልካም አስተዳደርን ለማረጋገጥ ድህነትን ለማስወገድ የበኩሉን ሚና ይወጣ ዘንድ በአዋጅ ቁጥር 21/89 መሰረት የተቋቋመ የመንግስት መስሪያ ቤት ነው። የቀድሞ የአማራ ስራ አመራር ኢንስቲትዩት ያሁኑ የአማራ ስቴት ዩኒቨርሲቲው ስልጣንና ተግባሩን እያሻሻለ ራሱን እያሳደገ የመጣ ነው። ከ1989 ጀምሮ የተቋቋመ ተቋም ነው። በየጊዜው ስያሜውንና ተልእኮውን እየተቀየረ እስካሁን ባለው ኦልሞስት ወደ 28 ዓመት አገልግሎት የሰጠ ተቋም ነው ማለት ነው። 1989 ሲቋቋም የአማራ ስራ አመራር ኢንስቲትዩት ዋና ተልእኮ የአጫጭር ጊዜ ስልጠና በመስጠት በክልሉ ላይ ያለውን የመፈጸምና የማስፈጸም አቅም በማጎልበት በኩል የራሱ ሚና እንዲወጣ ታሳቢ ተደርጎ የተቋቋመ ነው ማለት ነው። በዚህም ከ3 ቀን እስከ 6 ወር የሚደርሱ ለባለሙያውና ለአመራሩ ስልጠናዎች ሲሰጥ ቆይቷል ማለት ነው። ከዛም በኋላ በየጊዜው እየተቀየረ ለምሳሌ በ96 እንደዚሁ ስያሜው ተቀይሮ ከከፍተኛ ትምህርትና ስልጠና ተቋም ጋር ተባብሮ ስልጠናዎች እንዲሰጥ በማድረግ በተመሳሳይ የአጫጭር ጊዜ ስልጠናውን ፎከስ አድርጎ ሲሰጥ ነው የቆየው። በዚህ ብቻ አልበቃም። 1998 ላይ እንደገና ስያሜውን ቀይሮ በተወሰነ ደረጃ የምርምር ስራዎችን ጭምር ስራ እንዲሰራ በማድረግ ተቋሙ ለክልሉ ከዛም አልፎ ለሀገር ያለውን አስተዋጽኦ በማሳደግ በኩል የተሻለ ስራ እየሰራ የነበረበት ሁኔታ እንዳለ ከዚህ በተጨማሪ በተለይ ከ2000 ዓመተ ምህረት ጀምሮ ከአጫጭር ጊዜ ስልጠናን በተጨማሪ ከባህር ዳር ዩኒቨርሲቲ ጋራ በአፍሊዬሽን ወይም በመተባበር ጭምር የረጅም ጊዜ ትምህርትም እንዲሰጥ ማንዴት ተሰጥቶ ስለነበር ከ2000 ዓመተ ምህረት ባለው እና እስከ 2006 ባለው በእነዚህ ፍሬምወርኮች ስራ ሲሰራ በዋናነት ግን አጫጭር ጊዜ ስልጠናውን ማዕከል አድርጎ ሲሰጥ የቆየ ነው ማለት ነው። በ2007 ዓመተ ምህረት መሰረታዊ የሆነ የተልእኮ ለውጥ በማድረግ ተቋሙ የክልሉ ከፍተኛ የትምህርት የስልጠናና የምርምር ተቋም እንዲሆን የተደረገበት ሁኔታ ነው ያለው። ስቴት ዩኒቨርሲቲው ከተቋቋመበት ዓላማ አንዱ በክልሉ ያሉ የመፈጸምና የማስፈጸም አቅም ክፍተትን በአጫጭር ስልጠና ማሳደግ ነውና ከሚያከናውናቸው ተግባራት የአጫጭር ስልጠና መስጠት አንዱ ነው። በተለያዩ የስልጠና አሰጣጥ ዘዴዎች ስልጠናዎችን ይሰጣል። ሳይንሳዊ የሆነ የስልጠና ሂደትን ነው የምንከተለው። ይሄም ምን ማለት ነው? ስቴፖች አሉት። የስልጠና አካሄድ ስቴፖች አሉት። የመጀመሪያው ሂደት ጋፕ አሰስመንት ነው። የተቋማትን ወይንም የሰልጣኞችን ጋፕ አይዴንቲፋይ እናደርጋለን። ከዛ ተነስተን ትሬኒንግ ዲዛይን እናደርጋለን። ትሬኒንጉ ዲዛይን ከተደረገ በኋላ ትሬኒንጉ ይሰጣል። ትሬኒንጉ ከተሰጠ በኋላ ደግሞ ትሬኒንጉ ይገመገማል ማለት ነው። በዚህ ሂደት ስልጠናችንን የምናካሄድበት ሁኔታ አለ ማለት ነው። ይሄም ብለን ደግሞ አካሄዱ ይህ እንደሆነ ታሳቢ ተደርጎ ሁለት አይነት እንትኖች ናቸው ያሉት የስልጠና አሰጣጥ አይነቶች አሉ። አንደኛው ኦፕን ኮርስ የምንለው ስልጠና ነው። ኦፕን ኮርስ ማለት ምንድነው? በአብዛኛው ተቋም መጥቶ የሚወስደው ተቋም የጋራ የሆነ በኢንስቲትዩቱ በኩል የሚዘጋጅ ሆኖ ማንኛውም ተቋም መጥቶ የሚወስደው ሲሆን፣ ሁለተኛው የትሬኒንግ አይነታችን ደግሞ ቴለር ሜድ ነው። ቴለር ሜድ ማለት ምን ማለት ነው? ስፔሲፊካሊ የአንድ ተቋም ምን መሰረት ያደረገ ጋፕን አይዴንቲፋይ አድርጎ ያን ተቋም ሊመስል የሚችል ሊሸት የሚችል የትሬኒንግ ፕሮግራም ተዘጋጅቶ የሚሰጥበት ሂደት እንዳለ ታሳቢ መደረግ መቻል አለበት ማለት ነው። ከተቋሙ አኳያ ወደ 51 ርዕሶች በሚሆኑ የተዘጋጁ የአጫጭር ስልጠና መስጫ ሞጁሎች አሉን። ከማኔጅመንት አኳያ፣ ከሊደርሺፕ አኳያ፣ ከአካውንቲንግ፣ ከፋይናንስ ከእንደዚህ ተብሎ በየዘርፎቹ የተከፋፈሉ ናቸው። እነዛ ስልጠናውን የምንሰጥበት መንገድ ሴክተሮች የክልል ቢሮዎች ሊሆኑ ይችላሉ፣ ወይም ደግሞ በዞንና በወረዳ ደረጃ ያሉ የመንግስት መስሪያ ቤቶች ባለሙያዎቻቸው እንዲሰለጥኑባቸው የሚፈልጓቸውን ርዕሶች መርጠው የትሬኒንግ ኒድ አሰስመንት ሰርተው ወደኛ ጥያቄ ይዘው ይመጣሉ። በዛ ባመጡት የትሬኒንግ ኒድ አሰስመንት ወይም የስልጠና ፍላጎት ጥናት መሰረት የኛ ተቋም ሞጁሎቹን አፕዴት እያደረገ በየጊዜው ስልጠና ይሰጣል ማለት ነው።
ስለዚህ መነሻው የሴክተሮቹ ፍላጎት የቢሮዎቹ ፍላጎት ነው መነሻ የሚሆነው። እነዚህ አጫጭር ስልጠናዎች ከ3 ቀን ጀምሮ የ3 ቀን የ5 ቀን የ15 ቀን እንደዚህ እያሉ የሚሄዱ ናቸው። ሁሉም የሙያ ስልጠናዎች ናቸው። ሰራተኞችን በሙያቸው እንዲበቁ ሊያደርጉ የሚችሉ የሙያ ስልጠናዎች ናቸው የሚሰጡት ማለት ነው። በዋናነት እየሰጠን ያለንበት በተቋማት ፍላጎት መሰረት እኛ ፕሮሞሽን እንሰራለን። እነዚህ ክፍተቶች ካሉባችሁ ስልጠና እንሰጣለን የሚል ፕሮሞሽን እንሰራለን። በተጨማሪም የአመቱ መጀመሪያ በየአመቱ የስልጠና ፍላጎት ዳሰሳ ጥናት እናስጠናለን። የክልላዊ የስልጠና ዳሰሳ ጥናት እናደርጋለን። በምናገኛቸው ክፍተቶች መሰረት አድርገን እነዚህ ስልጠናዎች መውሰድ የምትፈልጉ ከሆነ ብለን አናውንስ እናደርጋለን። ስለዚህ ያን በምንሰጠው የስልጠና ክፍተት መሰረት ተቋማት ፍላጎት ኖራቸው ሲመጡ በዛ መሰረት ስልጠናዎችን እንሰጣለን። አሁን ያለው ሂደት ይሄ ነው። በተለየ ሁኔታ ደግሞ የኛ ተቋም ማዕከሉን ወይም ደግሞ የስልጠና ሴታፑን ፈልገው ይመጡ የፌዴራልም የክልል ተቋማትም ሰፊ ናቸው። ለስልጠና ምቹ የሆነ ቦታ ስላለው አሰልጣኞች ኤክስፔሪየንስድ ናቸው። ከኛም የሌለ ስፔሻላይዜሽን ጥያቄ እንኳን ቢመጣ ይህንን እናስተናግድበት የምንችል አዲስ መመሪያ ቀርጸን በአሶሺየት ወይም ደግሞ ተባባሪ አሰልጣኝ በሚል አቅም ያላቸው ብቃት ያላቸውን ከሌሎች ሴክተር መስሪያ ቤቶች ከፌዴራል ተቋማት እና ሌሎች ከግልም ላይ የሚሰሩ ብቃት ያላቸውን ሰበን የምናሰራበት ሞዳሊቲ ወይም ደግሞ መመሪያ ፈጥረን እሱን እየሰራን ያለን። በስራ ቦታ ላይ የሚገጥሙ የእውቀት የአመለካከት ክፍተትን መሙያ ትልቁ መሳሪያ አጫጭር ስልጠናዎችን መውሰድ ነውና የሚሰጡ ስልጠናዎች ውጤታማነታቸው በተለያየ መንገድ ይመዘናል። ለነገ መሻሻልን የመጨረሻው ስቴፕ ትሬኒንግን ኢቫሉዌት ማድረግ ነው፣ መገምገም ነው። እኛ የትሬኒንግ የግምገማ ሂደታችን እንደሚያመላክተው በየ2 ዓመቱ አንዴ ጥናት እናደርጋለን። አት ዘ ሴም ታይም ክፍል ውስጥ በሚደረጉ ስልጠናዎችም ግምገማ እናካሄዳለን ማለት ነው። ስለዚህ በተለይ ይሄ በየ2 ዓመቱ አንዴ የሚጠናው ጥናት አጠቃላይ በ2 ዓመት ውስጥ ምን ያክል ተቋማት ትሬኒንግ ወሰዱ፣ የነዛ ተቋማት ውጤታማነት ምን ይመስላል የሚለውን ነገር ሳይንሳዊ ሂደቱን በተከተለ መልኩ እናጠናለን ማለት ነው። ይሄ ጥናት የሚያመላክተው ምንድነው? የትሬኒንግ ውጤታማነት ሌቭል አለው። አንደኛው ሌቭል ሪያክሽን የምንለው ነው። ሰልጣኞች ከስልጠናው በኋላ ምን ሪያክት ያደርጋሉ፣ ምን ስሜት ተሰማቸው የሚለውን ነገር ስናነሳ ይሄ በጣም ጥሩ ደረጃ ላይ ነው ያለነው። ኦልሞስት ከ95% በላይ ደረጃ ላይ ነው የደረሰው። ሁለተኛው ሌቭል ደግሞ ለርኒንግ የምንለው ነገር ነው። ለርኒንግ ማለት ምንድነው? ሰልጣኞች ከነበራቸው ዕውቀት፣ ክህሎት፣ አመለካከት ምን አዲስ ነገር አገኙ፣ ምን አዳደረጉ የሚለውን የምንገመግምበት ሂደት ነው። ይሄም ከሞላ ጎደል ከፍተኛ ደረጃ ላይ ነው ያለ ነው። ሶስተኛው ሌቭል ደግሞ ቢሄቪየር የምንለው ነው። ይሄ ያገኙትን አዲስ ዕውቀት፣ አስተሳሰብ፣ አመለካከት፣ ክህሎት ተቋማቸው ላይ ሂደው ተግባራዊ አድርገውታል ወይ ስንል ይሄ በመካከለኛ ደረጃ የሚገኝ ነገር ነው። ኦልሞስት እየቀነሰ የመጣበት ሁኔታ እንዳለ የተገነዘብንበት ሁኔታ አለ ማለት ነው። በአራተኛ ደረጃ የምንመለከተው ደግሞ ሪዛልት የምንለው ነገር ነው። ሪዛልት ደግሞ ይሄንን ተግባራዊ ካደረጉ የወሰዱትን አዲስ ዕውቀት፣ ክህሎት፣ አመለካከት ተግባራዊ ካደረጉ በኋላ ተቋማቸው ላይ ምን ውጤት መጣ የሚለውን ነገር አሰስ ስናደርግ ይሄ ደግሞ ሞር ዲክሪዝ እያደረገ የመጣበት ሁኔታ አለ ማለት ነው። ይሄ ምን ነው የሚያመላክተው? ፋክተርስ አሉ። ለትሬኒንግ ውጤታማነት ከኛ ቁጥጥር ውጭ የሆኑ በርካታ ፋክተሮች አሉ። እነዛ ፋክተሮች አፌክት እያደረጉን እንደሆነ የተገነዘብንበት ሁኔታ እንዳለ ተገንዝበናል ማለት ነው። እንደ ተቋም ማለት ለወደፊት በምን አይነት ሁኔታ ከዚህ ጥናት ተነስተን የትሬኒንግ አሰጣጣችን ምን ማድረግ መቻል አለብን፣ ሰልጣኞችን ስልጠና ከወሰዱ በኋላ እንዴት አድርገን ኦሬንት አድርገን መስደድ መቻል አለብን፣ ከተቋማት አመራሮች ጋር በምን መልኩ መስራት መቻል አለብን የሚለውን ነገር ለወደፊት መድረክ አለን። ይህን ያገኙትን ዕውቀት፣ ክህሎት ይዘው ተቋማቸው ድረስ ሄደው ከመተግበር አንጻር ለመተግበር መሞከራቸው ተቋሙ ላይ ደግሞ ያመጡት ለውጥ ላይ ሲታይ ግን ክፍተት ያለበት ነው። ይህንም በጥናት ነው የምናጠናው። በየ2 ዓመቱ ስልጠና የወሰዱ ተቋማትን እየለየን የስልጠና ውጤታማነት ዳሰሳ ጥናት ስለምንሰራ ከመጀመሪያው የሚመጡበት ሂደት አለ። በራሳቸው ፍላጎት ነው የሚመጣው። በፍላጎት ከመጣ በኋላም ተቋማት በፈለጉት ልክ
እኛ ያዘጋጀናቸው ኦፕን ትሬኒንግ ምንላቸዋል ወደ 52 ርዕስ የለየናቸዋል እንደ ተቋም በየአመቱ በሚደረጉ የዳሰሳ ጥናቶች ማለት ነው። እዛ ላይ መርጠው የሚመጡ ካሉ በዛው እናስሄዳለን። አይ ከዚህ ወጣ ባለ መልኩ በዚህ መልኩ እንድሰጡልን እንፈልጋለን የሚሉ ካሉ ደግሞ ተቋሙን ቤዝድ ያደረገ የተቋሙ ባክግራውንድ የተወሰነ ባክግራውንድን አስተሳርገን ተቋሙን ክፍተቱን ሊሞላ በሚችል መልኩ ካሉን ስልጠና ርዕሶች ወጣ ባለ መልኩም ስልጠናዎችን የምንሰጥበት ሂደት አለ። ይህን ታሳቢ አድርገው ስለሚመጡ ይህን ሂደት መልሰን ገመግመዋለን። እነሱ ተቋሙ ላይ ምን አይነት ለውጥ አመጣ በሚል ማለት ነው። እስካሁን ክፍተት አለ ብለን የምንወስደው ተቋማዊ ለውጡ በስልጠና ብቻ የሚመጣ ስለማይሆን የሚመጡ ሰልጣኞችም ውስን ስለሚሆኑ እነሱ ሄደው ተቋሙ ላይ ያመጡት አበርክቶ ምን ያህል ነው የሚለውን ለይተን መለካት ባንችልም ክፍተቶች እንዳሉ ግን የተወሰነ አመላካቾችን አግኝተናል። በተሰራ የምዘና ዘዴ የስልጠና ሂደቱ እየተሻሻለ ነው የመጣው። የበጀት እጥረት ግን ስራዎችን በታቀደላቸው መንገድ ለመስራት እንደ ችግር ይነሳል። አሁን የስልጠና ከቨሬጃችን የሚፈልገው ደረጃ ደርሷል ማለት አይቻልም። በጣም ዝቅተኛ ሌቭል ላይ ነው ያለነው። አሁን በየአመቱ እቅድ ስንገመግም የስልጠና ከቨሬጃችንን ስንመለከት 30% ኦልሞስት በቃ ግፋቢል 35% አካባቢ ነው። ይሄ የሆነበት ምክንያት ደግሞ በዋነኝነት ምንድነው? የበጀት ችግር ነው። ስለዚህ የስልጠና ከቨሬጃችን ከበጀት አኳያ የሚፈለገው ደረጃ አልደረሰም። ለሚቀጥሉት አመታት ይሄ ችግር ይፈታል ብለን ታሳቢ እናደርጋለን ማለት ነው። የስልጠና ሂደታችን በአዋጅ የተሰጠው በየተቋማት ያለባቸውን ክፍተት የመፈጸም የማስፈጸም ያለባቸውን ክፍተት ለይተን ስልጠና ነድፈን ስልጠና እንድንሰጥ ነው አዋጅ የተሰጠው። በዚህ አዋጅ ልክ ግን እየሰራን አይደለም ያለው። በዋናነት እያደረግን ያለው አንዱ ክፍተት የሆነው ወይ በአዋጁ በሰጠን ተግባርነት ልክ እየሰራን ያለው ነው። ለስልጠና የሚሆን በጀት የለም። ለስልጠና ተቋማት ራሳቸው ስልጠና ፈልገው በጀት ይዘው ስለሚመጡ የስልጠና በጀት መመደብ ተገቢ አይደለም በሚል ሚስ አንደርስታንዲንግ ይሄ ባለመሆኑ ክልላዊ ክፍተቱን በለየ መልኩ ስልጠናዎችን አደራጅተን መስጠት አልቻለም። የሚሰጡ ስልጠናዎች ደንበኞች ካቀዱት ግብ እንዲደርሱ በሳይንስና በጥበብ የታገዘ ዘመኑን የዋጀ እንዲሆን የተለያየ ተግባራት እየተከናወነ ነው። እኛ እንግዲህ እንዳሰልጣኝ አጠቃላይ በአምና ምን ተሰራ ከሚለውን ጀምርና ያሰለጠናቸው ተቋማት እነማን ናቸው፣ ምንድነው ያላቸው እንትን በእኛ ላይ እምነታቸው ምንድነው የሚመስል የሚለውን የካስተመር ሳቲስፋክሽን እናጠናለን በሚመጡትን ሰልጣኞች ማለት ነው። ስለዚህ የኛ የስልጠና አሰጣጥ የሚነሳው የደንበኞቻችን እርካታ በሰጠነው ስልጠና ላይ የደንበኞቻችን እርካታ ምን ይመስል ነበር የሚለውን እናነሳና አጠቃላይ ያሉንን ሞጁሎች በየጊዜው ሪቫይዝ እናደርጋቸዋለን። በየጊዜው እንዳሰልጣኝ ሞጁሎቻችንን የመከለስ የስልጠና ማቴሪያሎቻችንን እንዳዲስ እንትን የማለትና ራሳችንን እርስ በርስ በመደጋገፍ በርስ በርስ መበቃቃት ራሳችንን የማብቃት ስራ እንሰራለን። ከዛ በተጨማሪም ደግሞ አሰልጣኞች ሙያቸው የተሻለ እንዲሆን ከማድረግ አኳያ ከሌሎች ጋር ለምሳሌ በዚህ አመት ከኢትዮጵያ ማኔጅመንት ኢንስቲትዩት በመጡ ሰራተኞች የአሰልጣኞች ስልጠና እንዲሰጥ ተደርጓል። የዚህ አሰልጣኞች ስልጠና ላይ እኔም አንድ ተካፋይ ነበር። ከኢትዮጵያ ማኔጅመንት ኢንስቲትዩት በመጡ አሰልጣኞች ማለት ነው። የሚሰጡት ስልጠናዎች ከዘመኑ ጋር የሚሄዱ እንዲሆኑ ከማድረግ አኳያ እኛ የመጀመሪያው ነገር አሰልጣኞች ራሳችንን ማብቃት ነው። ለምሳሌ ከፓወርፖይንት ዝግጅት ሊሆን ይችላል፣ ከስልጠና አሰጣጥ ሊሆን ይችላል፣ ከቴክኖሎጂ አጠቃቀም ሊሆን ይችላል። ከሌሎችም አንድ አሰልጣኝ ሊያስፈልገው ከሚችሉት ክህሎቶች ጋር ተያይዞ ራሳችንን የምናበቃባቸው እንትኖች አሉ። ራሳችንን እያበቃን በመሄዳችን ዘመኑ የሚፈልገውን ስልጠና መስጠት የምንችልበት አቅም እንዲኖረን አስችሎናል ብዬ ነው ማሰብ። ስልጠና አሰጣጥ ሞዴሊታችን አትራክቲቭ እንዲሆን የታለመትን ዓላማ እንዲመታ በየጊዜው የሃፒ ሺት የምትባላለች ሰልጣኞች ሰልጥነው ሲወጡ የሚሞላት ከሳቲስፋክሽኑ በላይ ምን ያህል ስልጠናውን መቀጠል አለበት በሚሰጡን ፊድባኮችን ለማስተካከል ሃፒ ሺት እናስሞላቸዋለን። በዛ በሚሞላ ሺትም ማስተካከል ያለብን ጉዳዮች አስተካክለናል።
ቅድም ያነሳሁት በተለይ ሌሎች ፊልዶች በእኛ ተቋም ባለሙያዎች የማይሸፈኑ የስልጠና ርዕሶች ይጠይቃሉ። እነዚህን አኮሞዴት ለማድረግ የተባባሪ ማሰልጠኛ መመሪያ የተባባሪ አሰልጣኝ መመልመያ መመሪያ አዘጋጅተን ተግባር ላይ ሆነናል ማለት ነው። አንዱ በተሰጠው ፊድባክ ያገኘነው እሱ ነው። በሁለተኛ ደረጃ ኦፕን ቡክ ወይም ደግሞ እነዚህ ኦፕን ትሬኒንግ ብለን ከምንሰጣቸው በተለየ ሁኔታ ቴሌርመድ ስልጠናዎች የምንሰጣቸው በሚመጡ ፊድባኮች መሰረት ነው። ሌላው ካሪኩለም ቤዝድ ሆኖ እንዲቀጥል ስልጠናው ፊድባኮች ነበሩ። አጠቃላይ ስልጠናችን እንደዚህ አሁን ቅድም በሰጧቸው ሞጁላር በሆነ ብቻ ሳይሆን የራሱ ያጫጭር ስልጠና ካሪኩለም ኖሮት በካሪኩለም እንዲመራ ለማድረግ ካሪኩለም አዘጋጅተን ጨርሰናል። የቫሊዴሽን ወርክሾፕ ነው የሚቀረን። በዛ መልኩ ነገሮችን ለማስተካከል እየሄድን ነው። በተለይ ስልጠናው የተደራጀ ሆኖ እንዲወጣ ትልቅ ፍላጎት ስላለበት መነሻ ላይ እንደነሳሁት በካሪኩለም የተመራ ራሱን ችሎ የስልጠና ካሪኩለም እንዲኖረው ኦልሞስት ሰርተን ጨርሰናል። ቫሊዴሽን ወርክሾፖችን ማካሄድ ነው የሚቀረን ማለት ነው። ይህ ተቋም የክልሉን ችግር በልዩ ሁኔታ አይቶ ችግሩን ተንትኖ መፍትሄ ሀሳብ አቅርቦ ለፈጻሚ አካላት ማቅረብ የሚችልበት ተቋም እንዲሆን እንፈልጋለን። የቲንክ ታንክ ማዕከል እንዲሆን ነው የምንፈልገው። ክልሉ ቀውስ በገጠመበት ጊዜ ከዛ ቀውስ መውጫ መንገድ አፍላቂ ተቋም እንዲሆን እንፈልጋለን። ይህን ማድረግ የምንችልበት ደግሞ በሰው ኃይሉ የተጠናከረ መሆን አለበት። ይህን ሊያሟላ የሚችል ወይም ደግሞ ይህን ሊያደርግ የሚችል የሰው ኃይል ሊስብ የሚችል ስትራክቸር መምጣት አለበት። አንዱ ለስትራክቸሩም ነው የምንፈልገው አፕግሬድ ማድረጉ ተቋሙ የተሻሉ ሰዎች አቅም ያላቸው ኤክስፔሪየንስ ያላቸው ሰዎችን ለማምጣት ሌሎችም መጥተው እንዲቆዩም ለማድረግ ስትራክቸሩ መስተካከል ስላለበት በዛ ላይ እየሰራ ነው። በቃ ዘመኑን የዋጀ ተቋም መሆን አለበት። በተለይ ያሉት ህዝብ ሮሮዎችን ሊያስቆም የሚችል አሰራር መዘርጋት አለበት። ይህ አሰራር እዚህ ተቋም ላይ ምክር በሪኮሜንዴሽን ወጥቶ ተግባር ላይ መሆን አለበት። አሰራሩም እስከ መዘርጋት ወይም ደግሞ ዴቨሎፕ አድርጎ ወደሚፈጽመው አካል እስከ ማድረስ ደረጃ መድረስ አለበት ተቋሙ። አሁን ስልጠና እስካሁን በሄድንባቸው ሂደት ፍላጎት ሲመጣ ፍላጎት መሰረት አድርገን ስልጠና መስጠት ነው። አሁንም ፍላጎት መሰረት አድርገን ስልጠና መስጠት ይቆማል ባንልም አትሊስት የተደራጀ ስልጠና ካሪኩለም ሊኖረው ይገባል። ወጣ ባለ ግን ስልጠናውን ማዕከል ያደረገ ኦንላይን ስልጠና የምንሰጥበት ዲጂታል ቦርዶች የሚኖርበትን እና ኦንላይን ኮንፈረንስ ማድረግ በምንችልበት ደረጃ ማደራጀት ይኖርብናል ብለን እቅድ ይዘን እየሰራን ያለነው። በተለይ አነስተኛ ማዕከል ከዋናው ክልላዊ ማዕከል ጋር በማገናኘት መስራት የምንችልበትን ሂደት እየሰራን ያለነው። በየተቋማት ላለው የመልካም አስተዳደርና የአገልግሎት አሰጣጥ መሻሻል የቀድሞ የክልሉ ስራ አመራር ኢንስቲትዩት የአሁኑ ስቴት ዩኒቨርሲቲ የራሱን አስተዋጽኦ አበርክቷል። በዚህ አጫጭር ጊዜ ስልጠና እስካሁን ባለው ወደ 101,090 የሚሆኑ አመራሮችና ባለሙያዎች ስልጠና ሰጥቷል ማለት ነው። ይህንን ስልጠና በመስጠቱ በክልሉ ያለውን የአገልግሎት አሰጣጥ የመልካም አስተዳደር ችግር በመቅረፍ በኩል የራሱን አስተዋጽኦ አድርጓል። እንግዲህ የመልካም አስተዳደር ችግር እና የአገልግሎት አሰጣጥ ችግር በስልጠና ብቻ የሚፈታ አይደለም። ስልጠና አንድ ክፍል ነው የሚሆነው። ከስልጠና በኋላ የስልጠና ውጤታማነት በየ2 ዓመቱ ይጠናል። ስልጠና ስለወሰደ ብቻ 100% መልካም አስተዳደርን አያረጋግጥም። ምክንያቱም በየጊዜው ክትትል ያስፈልገዋል፣ ግምገማ ያስፈልገዋል፣ ተከታታይ ሌሎች ስልጠናዎች ያስፈልጋሉ። ወደ ተቋሙ ተመልሶ በተቋሙ ያለው አጠቃላይ ወርኪንግ ኢንቫይሮንመንት ጭምር ለመልካም አስተዳደር መጎልበት የራሱን አስተዋጽኦ ያደርጋል። ነገር ግን የአጫጭር ጊዜ ስልጠና የምንሰጥባቸው ርዕሶች ከዚህ ጋር የተገናኙ ስለሆነ አንዳንዶችም በዳሳ ጥናት እየተጠኑ እንደገና ደግሞ ሌላ የስልጠና ርዕስ እየተዘጋጀ ስልጠናዎች እየተሰጡ የመጡ ስለሆነ ስልጠናው ብቻ ተለይቶ የመልካም አስተዳደር ችግር በዚህ ደረጃ ፈቷል ብለን ባናስቀምጥም ለመልካም አስተዳደር ችግር መሻሻል ግን የራሱን አስተዋጽኦ አድርጓል። በቀድሞ ስራ አመራር ኢንስቲትዩት ከ3 ቀን እስከ 6 ወር በሚሰጡ የተለያዩ አጫጭር ስልጠናዎችን የወሰዱ ተቋማትና ግለሰቦች ስለወሰዱት ስልጠናና ስለ ተቋሙ ያላቸውን ሀሳብ አካፍለውናል። የመጀመሪያው ነገር ከስራ አመራር ኢንስቲትዩት ጋር ረዘም ያለ የጋራ አጋርነት ስራ ነው ያለን። በዚህም እኛም በሙያችን እነሱም በሙያቸው ነው የምንሰራው። እንግዲህ ከተቋቋመ ጀምሮ ባለን ግንኙነት በተለይ ደግሞ የፖሊሲና ስትራቴጂ ስልጠናዎችን በተመለከተ እንዲሁም ደግሞ አንዳንዴም የጋዜጠኝነትም
ስልጠና ሲያስፈልግ ቦታውን እንጠቀማለን እና ግን በዋነኝነት ተጠቀምን ብለን የምናስበው የፖሊሲና ስትራቴጂ ስርጸት ላይ ሰራተኛውን በጋራ ማግኘት ስንፈልግ የመንግስትን ፖሊሲውን፣ ስትራቴጂውን፣ ትልሙን፣ የነገ እቅዱን በአንድ የማሰልጠን ስራዎችን የሰራ ነው ከስራ አመራር ኢንስቲትዩት ጋር ነው። ስራ አመራር ኢንስቲትዩት በብዙ ነገር ራሱን ያደራጀ ተቋም ነው። እንዴት ተጠቀምን? አንደኛ ከነሱ በኩል አሰልጣኝ ስንፈልግ እንጠቀማለን። የራሳቸው አሰልጣኞችም አላቸው። በተለይ ደግሞ በመሪነት ላይ እናሰለጥናለን። ቀጥሎ የፖሊሲና ስትራቴጂን አሰልጣኝ ከኛ እናመጣለን። ከነሱ ወገን በኩል ደግሞ የፋሲሊቲ አሊያም ደግሞ የቅድመ ዝግጅት ስራዎችን ከነሱ ጋር ነው የምንሰራው እና ይህን በምንሰራበት ጊዜ በምንፈልገው ጥራት፣ በምንፈልገው ፍጥነት፣ በምንፈልገው የገንዘብ አይነት እንደ ዋጋቸው ትንታኔ መሰረት ማለት ነው ብዙ ጠቅመናል ብለን እናስባለን። ለአብነትም አማራ ክልል ላይ ያለ ብቸኛው የስራ አመራር ኢንስቲትዩት ነው። ከዚህ ቀጥሎ ወደ አዲስ አበባ ነው ልትሄጂ የምትይው። ይሄንን እዚህ ስላገኘን አንድም ወደ ሌላ አካባቢ እንሄድ የነበረውን እዚህ ያስቀርቶልናል። ሁለት በምንፈልገው መልኩ እንዲሆን እንደ ልብ ቀርበን ለማናገርና ሀሳብ ለመስጠትም በጣም ጠቅሞናል። ከዛ ባሻገር ግቢው ለማሰልጠን በጣም የተመቸ አሰልጣኞቹም ወደውት ነው የሚመጡት። የተሻለና ሌላም እንዳናማተር ያደረገን ተቋም ስለሆነ ከዚህ አንፃር አሚኮ ተጠቅሟል ብለን እናስባለን። እንግዲህ አንድም ቅርበቱንም ማሰብ ያስፈልጋል። ሁለት የጥራት ጉዳይ፣ ጥራት በህንፃ፣ ጥራት በአዳራሽ፣ ጥራት በትምህርት አሰጣጥ፣ ጥራት በስልጠና አሰጣጥ፣ ጥራት በፋሲሊቲ አሊያም ደግሞ በቅድመ ክንውኑ ስራ ላይ በጣም የተሻሉ በመሆናቸው እኛ ተጠቅመንበታል ብለን ነው የምናስበው። ይህንን ተቋም የማውቀው በተለያዩ ጊዜ የአመራር ስልጠና ወስጄ አውቃለሁ እዚህ ትምህርት ቤት። ከዛ በፊትም ደግሞ ቢኤስሲ እና ቢፒአር የሚባሉ አሰራሮች በአዲስ መልክ ሲመጡ የአጫጭር ጊዜ ስልጠናዎች ከአንድ ሁለት ጊዜ ወስጃለሁ እና እኔ እውነት ለመናገር እዚህ ማሰልጠኛ ውስጥ የሰለጠናቸው እውቀቶች ናቸው አሁንም በተቋም ውስጥ የራሳችንን ስራም በተገቢው መንገድ እንድንመራ እያደረጉን ያለ። እኔ እንደውም ምንድነው ተቋሙ የተሰጠው ተግባርና ተልዕኮ በጣም ከፍተኛ ሆኖ እያለ ክልሉ ግን ያን ያክል በሚገባው ልክ እየተጠቀመበት ነው ብዬ አላስብም። እውነት እንነጋገር ከተባለ በጣም በልምዳቸው የተሻለ ልምድ ያላቸው መምህራን አሉ፣ አሰልጣኞች አሉ። አሁን በተለይ በከተማችንም ይሁን በአጠቃላይ እንደ ክልልም ህብረተሰባችን የሚያነሳው ከፍተኛ የሆነ የመልካም አስተዳደር ችግር አለ፣ ከአገልግሎት አሰጣጥ አኳያ ችግር አለ ተብሎ ይሄንን ለመቅረፍ የሚያስችል አቅም ያላቸው ይሄ በዚህ ዙሪያ ስልጠና መስጠት የሚችሉ መምህራን አሰልጣኞች አሉ ተቋሙ ውስጥ እና በር ጥበቃ እስከ ላይ ያሉት እስከ ኃላፊ ድረስ እኔ ሌላው ተቋም የአገልግሎት አሰጣጥ የመልካም አስተዳደር ሁኔታ ካስተመርን እንዴት አድርገን ወይም ደንበኛ እንዴት አድርገን እናስተናግድ የሚለውን መጥቶ ምንም ስልጠና እንኳን ሳይወስድ እዚህ የተወሰነ አገልግሎት ለመውሰድ እንኳን ብሎ መጥቶ ይሄንን ተቋም ቢያይ ሌሎች ተቋሞች ትምህርት ይሆናል ብዬ አስባለሁ። ከአቅም ግንባታው ባሻገር ደግሞ እነሱም የሚሰጧቸው ስልጠናዎች አሉ። በሚኖሩን የፖሊሲና ስትራቴጂ ስልጠናዎች ሰራተኞቻችን ወይም ደግሞ የአሚኮ ቤተሰቦች በእያንዳንዱ ፖሊሲና ስትራቴጂ እውቀት፣ ክህሎትና ግንዛቤ እንዲኖራቸው ትልቁን ሚና ተወጥቶልና ለምናስበው ከዚህ ተቋም ጋር በጋራ ሰርተን በማሰልጠናችን ያ ለውጥ ደግሞ ዘገባችን ላይ ታይቷል። ያ ለውጥ ደግሞ ጥቅል እሳቤ ላይ ታይቷል። ስለዚህ የመንግስትን አሰራር፣ የመንግስትን ፖሊሲ፣ የመንግስትን የነገ መንገድ፣ የመንግስትን ስትራቴጂ አሊያም ደግሞ የመንግስትን ፖሊሲዎች እንዲሁ መጽሐፉን ከምትሰጫቸው ይልቅ በውይይት የዳበረ ፍጭትም ግጭትም ማድረገሽበት ተስማምተሽበት የወጣሽ ሲሆን ግንዛቤው ከፍ እያለ ይሄዳል። ይህንን የተጠቀምንበት ያንን ተቋም ለእያንዳንዱ ካሪኩለም አለው። በዛ ካሪኩለም መሰረት ለማን ምን እሰጣለሁ የሚለውን ስራ አመራር ኢንስቲትዩት ደብዳቤ ብቻ ጽፈሽ በዚህ ጉዳይ ይፈልጋለሁ ብሎ ከተጻፈ እኮ ወዲያው በአንድ ቀን በሁለት ቀን መልስ ይሰጣል አላቸው። በጣም የተዘጋጀ ነው፣ በጣም የተሰደረ ነው እና ይሄ ተመራጭነታቸውን አዝልቆላቸዋል ብዬ አስባለሁ እና ከዛ አንጻር ሙያቸውን በማክበር በስነ ምግባር በመጓዝ በጣም የተሻሉ ናቸው።
አሁንም ቢሆን ክልሉ በተለያዩ ተቋማት ያሉ ባለሙያዎችን፣ ሂደት መሪዎችን፣ ቡድን መሪዎችን በእንደዚህ አይነት በተለይ ከአገልግሎት አሰጣጥ ጋር ከንብረት አያያዝ ጋር ከሌሎች የመንግስት ሴክተር መስሪያ ቤቶች የሚፈልጉት አቅም ከመገንባት አኳያ እኔ በጀት እየተያዘ እንዲህ አይነት ስልጠናዎች እየመጣ ማንኛውም ሰራተኛውም ቡድን መሪውም ቢወስድ የተሻለ ነው ብዬ አስባለሁ። የየተቋማትን ሰራተኞች የመፈጸምና የማስፈጸም አቅም ከፍ የሚያደርገው የስራ ላይ አጫጭር ስልጠናዎችን መውሰድ መሆኑ ቢታወቅም ለስልጠና ያለው አመለካከት ዝቅተኛ መሆን ተቋሙ መስጠት ባለበት ልክና አቅሙ እንዳይሰጥ እንደ ተግዳሮት ይነሳል። በአመት ውስጥ ሰጠናቸው የምንላቸው ስልጠናዎች እኮ ከ600 በላይ አይበልጡም። እስካሁን ፐርሄድ ቆጥረን ይህን ያህል ስልጠና ሰጥተን ብለን ብሎት በእኛ ክልል አንጻር ነው ወስደው ሌሎች ክልሎች አንጻር ስንወስድ ቅድም ያልኩት የበጀት ችግርም እንዳለ ሆኖ በጀቱ አንዱ ችግር ሆኖ በአስተሳሰብ ደረጃ ሌሎች ክልሎች በአንድ አመት ከ11,000 15,000 ስልጠና የሚሰጠው ተቋማት ላይ ለስልጠና ያለን ፐርሰፕሽን በጣም የተሳሳተ ነው። እሱን አንዱ መሰራት ያለበትና እኛም መስራት ያለብን ምን ወስደው ነው ያው የተቋም ላይ የመጀመሪያው ተቋም ላይ ለውጥ አድርገን ወደ ሌሎች እንደርሳለን በሚል እንጂ አንዱ ሌሎች ተቋማት በስልጠና ላይ ያላቸው ግንዛቤም በጣም አናሳ ስለሆነ እሱ ላይ መስራት እንዳለብን እኛም እንደ አሳይመንት ወስደናል። በሁለተኛ ደረጃ የምንወስደው በጀቱ እንደ ማዕከል እኛ የምንፈልገው ለስልጠና በጀት ተብሎ እኮ ይመደባል። በየተቋማት ይጠይቃሉ። አቅም ግንባታ በጀት እየተባለ በየተቋማት የሚመደበው በጀት ማዕከል ላይ ይሁንና ወደ ተቋማችን የሚመጣ አይደለም። እኛ ገንዘብ ቢሮ ላይ በማዕከል ለማዕከል ስልጠና ተብሎ ይቀመጥና ያን ስልጠና እኛ በምናቀርበው የተቋማት የአፈጻጸም ክፍተት መሰረት አድርገን ያን ክፍተት ሊሞላ በሚችል መልኩ ስልጠናውን እኛ በምናቀርበው ፕሮፖዛል መሰረት ስልጠናው እንዲሰጥ ማድረግ ይቻላል ነው የኛ ጥያቄ። ያን ስናደርግ የሚፈለገው ውጤት ማምጣት ይችላል። በሌሎች ዓለም ላይ አቅም ማጎልበት ስልጠና ተከፍሎ ነው። አንዳንዶቹ የሚያነሱት አለ። አሁን እኛ የአገልግሎት ክፍያ ብለን የምንጠይቃታለች በጣም ውስን ነች። ለስልጠናው ለራሱ ለአሰልጣኝ አናስከፍልም የመንግስት ተቋም ስለሆነ። አገልግሎት ወደ ተቋም ሲገቡ ግን የሚከፍሏት አገልግሎት ክፍያ አለች። ለጽዳት ለምን ተብላ የወጣች ቀደም ሲል የነበረች የተቋም አሰራር ላይ የተቀመጠች እሷን የመንግስት ተቋም ሆኖ እሷን ክፍያ ስለምን ትጠይቁናላችሁ የሚለው ኃይልም ብዙ ነው። በዚች ብቻ ወደ ሌላ ሽፍት የሚያደርጉ እንደው ስልጠናውን ላለመስጠት የሚወስኑ ኃይሎችም አሉ። አይደለም ለስልጠናው ክፍያ ተቋሙ ኦን ሪፎርም ላይ ነው ያለነው። ይሄን ሪፎርም ሁላችንም የጋራ የህዝብ ተቋም ነው። ይሄን የህዝብ ተቋም የሆነ የራሳችን ተቋም የሆነ አግዘን ወደ ተሻለ ደረጃ አድርገን የተሻለ ክልላዊ አስተዋጽኦ የምናደርግበትን ገዛ እንድናገኝ ነው። በአጠቃላይ ግን ወስደስ ካየሽው አሁንም ቢሆን ያጫጭር ጊዜ ስልጠና ለውጥ ያመጣልኛል የሚለው አመለካከት አሁንም ገና ብዙ ስራ ይፈልጋል በዛ ደረጃ። ምክንያቱም በተለያየ መንገድ እንግዲህ በአንዳንድ ባደጉ ሀገራት ስልጠና ብዙ ጊዜ ከፍለሽ ስለጥኝ እዚህ ተቋማት አመራሮች ባለሙያዎች የሚደራጀው ስልጠና በጣም ልምድ ያላቸው አሰልጣኞችም ከሌላም አካባቢ እያመጣን ጭምር የሚሰጥ ስለሆነ የስልጠናን ቫልዩ በአግባቡ በመረዳት በኩል በሴክተሮችም በሴክተር ኃላፊዎችም በሙያተኞችም የሚታዩ ክፍተቶች አሉ። በእኛም ፍላጎት በመፍጠር በኩል የሚታዩ ክፍተቶች አሉ። ስለዚህ ይህን ሁለት ነገር ማስታረቅ አለብን ማለት ነው። በአንድ በኩል እኛ ምን ያህል የስልጠናን ጠቀሜታ አድሬስ አድርገናል፣ የፒአር ስራ ሰርተናል የሚለውን ማየት አለብን። በሌላ በኩል ደግሞ የስልጠናችን ጥራት በየጊዜው እያደገ እንደገና ውጤታማነቱ እየተገመገመ በጥናት ላይ እየተመሰረተ ሌሎች ተቋማት የእኛን ተቋም ተመራጭ በማድረግ እንዲመጡ ማድረግ ላይ ክፍተቶች አሉ። በራሳቸው በተቋማትም ጭምር ተደጋጋሚ ስልጠናዎችን በመወሰዳቸው ምክንያት የመጣውን ለውጥ ሪኮግናይዝ ከማድረግ ይልቅ ለስልጠናው ቫልዩ ያለመስጠት ክፍተቶች ስላሉ ይህንን ክፍተት ማስተካከል አለብን ብለን ከክልሉ መንግስት ጋርም በጋራ እየሰራን ያለን። አንድ ታሳቢ መደረግ ያለበት ሁኔታዎች በነባራዊ ሁኔታ መገምገም አለባቸው። ይህንን ተቋም በአግባቡ ኮንሲደር የማድረግ ቀጣይ ቁልፍ የሰው ሀብት ልማት ሆኖ እንዲያገለግል ትኩረት በመስጠት በኩል ለውጦች አሉ። በተለይ በዚህ በያዝነው በጀት ዓመት ላይ ከክቡር ርዕሰ መስተዳድራችን ጋርም ራሱን የቻለ አጀንዳ ቀርጸን ቁጭ ብለን ተወያይተናል። ብቸኛ ተቋም ነው ለዚህ ክልል ማለት ነው። የትምህርት የስልጠናና የምርምር የመንግስት ተቋም ሆኖ የተቋቋመው ይሄ ተቋም ነው። ስለዚህ ይህን ተቋም መጠቀም አለብን የሚል ለክልል
የመንግስት ተቋማት ጭምር ዳይሬክሽን የመስጠት ደብዳቤ መጻፍ ድረስ ሄደዋል ክቡር ርዕሰ መስተዳድሩ እና በዚህ ደረጃ ከዚህ በፊት ትኩረት ሳይሰጥ የቆየው ተቋም እና እነዚህ ተልእኮዎቹ ውጤታማ እንዲሆኑ በዚህ ልክ ጅማሮዎቹ ተስፋ የሚሰጡ ናቸው በዚህ ዓመት ማለት ነው።